በአሁኑ ወቅት ዓለምን እጅግ በጣም ትልቅ ስጋት ላይ የጣሉ ነገሮች እየተፈጠሩ ይገኛሉ። አዳሩ ምን ተፈጠረ የሚለውን ነገርም አብረን እንመለከታለን። ስለሱ ልንገራችሁ። ትናንትና ማታም እንግዲህ በመጨረሻ ቪዲዮ እንደነገርኳችሁ እጅግ በጣም ብዛት ያላቸው ሚሳኤሎች ወደ እስራኤል ተልከዋል፣ ከኢራን የተነሱ ሚሳኤሎች ብዬ ነግሬያችሁ ነበረ። ሌሊቱ ሙሉ እንደዚህ አይነት ሚሳኤሎች ሲላኩ ነው ያደሩት፣ ቢያንስ ከ3 እና ከ4 ጊዜ በላይ ማለት ነው። አይዲኤፍም የተለያዩ የጥንቃቄ መልእክቶችን እንግዲህ በየጊዜው ሲያወጣ ነበረ። ሌሊቱ ሙሉ እንደዚህ ሲያወጣ ነው ያደረው ማለት ይቻላል። ከ3 እና ከ4 ጊዜ በላይ ነው ፖስት ያደረገው። ታዲያ እነዚህ ከኢራን የተላኩት ሚሳኤሎች በእስራኤል ላይ የተወሰኑት አርፏል ተብሎ የተነገረ ይገኛል። ይህንንም የሚያረጋግጡ የተለያዩ ቪዲዮዎች በአሁኑ ወቅት ሊገኙ አልቻሉ። ምክንያቱም የእስራኤል መንግስት እንደተናገረውና እንደከለከለው ከሆነ እነዚህ ሚሳኤሎች አታክ ሲያደርጉ ላይቭ መቅረጽም ማስተላለፍም የትኛው ሚዲያ አይችልም ብሎ ከልክሏል። እናም በአሁኑ ወቅት እንደ ድሮ የተለያዩ ቪዲዮዎች ማለትም ጥቃቱን የሚያሳዩ ቪዲዮዎች እየወጡ አይደሉም። ይልቅስ ከዚህ በፊት የተደረጉን የተከሰቱትን ቪዲዮዎች እንደ አዲስ ኤዲት በማድረግ ነው ፖስት እየተደረጉ ያሉት ማለት ነው። እነሱ ደግሞ ማረጋገጫ ሊሆኑ አይችሉም። ነገር ግን ሌሊቱን ሙሉ ሲደረጉ ባደሩት ጥቃቶች ምክንያት እንግዲህ እስራኤል ላይ የተወሰነ ጉዳትን አስተናግዳለች ተብሎ የተነገረ ይገኛል። ግን ጉዳቶችን ኮንፈርም ማድረግ አልተቻለም። በአሁኑ ወቅትም የቻይና መንግስት እንደተናገረው ከሆነ የቻይና ሲቲዝንሺፕ ያላቸው ሰዎች እንግዲህ እስራኤል ለቀው እንዲወጡ አሳስቧል። ለዚህም ምክንያቱ እንግዲህ በእስራኤል ላይ የሚሰነዘሩትን ሚሳኤል ተከትሎ እንግዲህ የህዝባቸው ሴኩሪቲ ስላሳሰባቸው ነው። በተጨማሪም በእስራኤል የአየር ትራንስፖርት ስለተቋረጠ እነዚህ ማህበረሰቦች የብስን በመጠቀም ወደ ጆርዳን እንዲገቡና ከጆርዳን ደግሞ የቻይና መንግስት ፒክ እንደሚያደርጋቸው እንደሚወስዳቸው ወደ ሀገራቸው እንደሚመልሳቸው ተናግሯል። ይህም እንግዲህ በሁለቱ መካከል የሚደረገው ጦርነት ምን ያህል ቦታ እንደደረሰ የሚያሳይ ነገር ነው። በአሁኑ ወቅት ዋናው ነገርና እጅግ በጣም የሚያሳስበው ነገር ይህ ነው። ዶናልድ ትራምፕ እንደሚታወቀው በትናንትናው ዕለት ካናዳ ገብተው ነበረ። ይህም እንግዲህ ለጂ7 ስብሰባ ነበረ። ታዲያ አሁን እንደተነገረው ከሆነ ዶናልድ ትራምፕ ይህንን ስብሰባቸውን አቋርጠው ወደ ሀገራቸው ወደ አሜሪካ መመለሳቸው ተነግሯል። ይህ ስብሰባ የሚያልቅበት ቀን ነገ ነበር የተቆረጠለት። ነገር ግን ዶናልድ ትራምፕ ባጋጠማቸው ድንገተኛ ነገር ወደ ሀገራቸው መመለስ እንዳለባቸው ተናግረው ይቅርታ ጠይቀው ወደ ሀገራቸው ተመልሷል ማለት ነው። ታዲያ ወደ ሀገራቸው በሚመለሱበት ወቅት ሁለትን ነገር አድርገዋል። ከዚህ ውስጥም አንዱ እንግዲህ ትዊት ያደረጉት ወይም የተናገሩት ነገር ነው። እሳቸውን በትሩዝ ሶሻል ሚዲያቸው ላይ እንደተናገሩት ከሆነ ኢራን ይህንን ስምምነት መፈረም ነበረባት፣ ነግሬያቸዋለሁ፣ እንዲፈርሙ አስጠንቅቄያቸዋለሁ። ይህ እጅግ በጣም የሚያሳፍር ነገር ነው፣ የብዙ ሰዎችን ህይወት ያሳጣል። በአጭሩ ለመናገር ያህል ኢራን ካኖት ሃቭ ኤ ኒውክሌር ዌፐን ብለው ተናግረዋል። ይህም ማለት መቼም ቢሆን ኢራን የኒውክሌር መሳሪያ መታጠቅ አትችልም የሚል መደምደሚያ ላይ ደርሰዋል ማለት ነው። ይህንንም ነገር ደግሜ ደጋግሜ ተናግሬዋለሁ። ኤቭሪዋን ሹድ ኢሚዲየትሊ ኢቫኩዌት ቴህራን ብለው ተናግረዋል። ይህም ማለት እንግዲህ በኢራን ዋና ከተማ በቴህራን የሚኖሩ ሰዎች እጅግ በጣም በፍጥነት ቦታቸውን ለቀው እንዲወጡ አሳስበዋል ማለት ነው። ሲመለሱም እንግዲህ ሌላ ነገር ኦርደር አድርጓል። ይህም እንግዲህ ካቢኔያቸው ተሰብስቦ እንዲጠብቃቸው ተናግረዋል። በተጨማሪም እንግዲህ ሲቹዌሽን ሩም ተዘጋጅቶ እንዲጠብቃቸው ኦርደር አድርገዋል። በአሁኑ ወቅት እንግዲህ ሲቹዌሽን ሩም ውስጥ ይገኛሉ ማለት ነው ዶናልድ ትራምፕ። ይህ ሲቹዌሽን ሩም እንግዲህ ስታብሊሽ የሚደረገው እንግዲህ ድንገተኛ ነገር ሲኖር ነው። በተጨማሪም እንግዲህ ወታደራዊ ኦፕሬሽኖች ሲካሄዱ እዛ ቁጭ ብለው የሚታዘቡበት፣ ኦርደር የሚያደርጉበት፣ ትዕዛዝ የሚያስተላልፉበት ቦታ ነው ማለት ነው። እናም ይህን ትዊትና በተጨማሪም ደግሞ ሲቹዌሽን ሩም ስታብሊሽ መሆኑን ተከትሎ እንግዲህ አሜሪካ ጦርነቱን ልትቀላቀል ነው ተብሎ እየተነገረ ይገኛል በአሁኑ ወቅት ማለት ነው። በአሁኑ ወቅትም የተለያዩ ዌብሳይቶች እንደሚያሳዩት ከሆነ አሜሪካን የእስራኤልና የኢራንን ጦርነት የመቀላቀል ፕሮባቢሊቲዋ እጅግ በጣም ከፍተኛ ቦታ ላይ ደርሷል። 69% ደርሷል። ኦልሞስት 70% ማለት ነው። እንደሚታወቀው የእስራኤል ጠቅላይ ሚኒስትር እንግዲህ ለዶናልድ ትራምፕ ጥያቄ ሲያቀርቡላቸው ነበር ይህንን ጦርነት እንዲቀላቀሏቸውና ካጠገባቸው እንዲቆሙ። ለዚህም አንደኛው ምክንያት እንግዲህ እስራኤል ማውደም ያልቻለችውን የፎርዶ የተሰኘውን የኢራን እጅግ በጣም ከፍተኛ የሆነና በትላልቅ ተራራ ስር የሚገኘው የኒውክሌር ማብለያ ለማውደም እንድታግዛት ነው። ይህንንም የኒውክሌር ማብለያ እንግዲህ ለማውደም ችሎታው ያለው የአሜሪካ ምርት የሆነው ቢቱ የተሰኘው እጅግ በጣም ግዙፍ የአሜሪካን ጀት ነው ማለት ነው። ታዲያ ይህ እጅግ በጣም ግዙፍ የሆነ ጀትም እንግዲህ ኢንዲያን ኦሽን አካባቢ ማለትም ዲያጎ ጋርሲያ አካባቢ እንግዲህ ላንድ ማድረጉ ከወራት በፊት የሚታወቅ ነገር ነው። በተጨማሪም የአሜሪካ እጅግ በጣም ግዙፍ የሆኑና ትላልቅ ጀቶችን ማሳረፍ የሚችሉ እንግዲህ ሺፖች ወይም መርከቦች ኦልሬዲ ሬድ ሲ ደርሰዋል። በተጨማሪም ትናንትና እንደነገርኳችሁ በአየር ላይ ነዳጅ መሙላት የሚያስችሉ ፕሌኖች እንግዲህ ኦልሬዲ ወደ አንድ ቦታ የተሰባሰቡ ይገኛሉ በአሁኑ ወቅት። ይህንንም የዶናልድ ትራምፕ ትዊት ተከትሎ እንግዲህ በኢራን ዋና ከተማ ቴህራን የሚገኙ ዜጎች በዚህ መልኩ እንግዲህ ቤታቸውን እየለቀቁ እየተሰደዱ ይገኛሉ በአሁኑ ወቅት። እናም በሚመጡት ሰዓታት ውስጥ የዓለማችንን ሁኔታ ሊቀይር የሚችል ዓለማችንን ወደ ሶስተኛ ጦርነት ሊያስገባ የሚችል ነገሮች ይከሰታሉ፣ ትዕዛዝ ይተላለፋሉ ተብሎ ይታሰባል ማለት ነው። ሰላሙን ያምጣው። ጸሎት አድርጉ። አዲስ ነገር ካለ አብሬት አደርጋችኋለሁ። ብሩክ ነኝ። መልካም ቀን ይሁንላችሁ። እመለሳለሁ።